ዒድ ላይ የምናየው ነገር ወላሂ ቀልብ ይሰብራል። በዒዱ የምናየውን ደስታ ያደፈርሰዋል። ነብዩ ሰለላሁ ዐለይሂ ወሰለም ለዒድ ሶላት ልጃገረድ ሴቶችን አውጡ፣ ጓዳ ውስጥ የሚደበቁትን ሁሉ አውጡ፣ የወር አበባ ደም ላይ ያሉ ሴቶችንም አውጡ ብለው ጠበቅ አድርገው ሲያዙ ይሄን ሐዲስ ሁሉ ተመርኩዘው አንዳንድ ዑለሞች ሶላተል ዒድ ከጅሙዓ በላይ ሁሉ ግዴታ ነው እንዲሉ በሚያደርግ መልኩ አጥብቀው ሁሉም ለዒድ እንዲወጣ ባዘዙ ጊዜ አንዲት ሴት ጠየቀቻቸው። ያ ረሱላላህ ከኛ መሃል ከሴቶች መሃል አንዲት ሴት ጅልባብ ባይኖራትና መውጣት ባችል ብትቀር ምን ችግር አለው አለቻቸው። ተመልከቱ ጥያቄዎቻቸውን። በመሰረቱ አማኝ ሴቶች ዘንድ ሴት ልጅ ያለ ጅልባብ ከቤት አትወጣም ማለት ነው። ነብዩ ሁሉም ይውጡ ሲሉ ጊዜ ያ ረሱላላህ አንዳችን ከሴቶች መሃል አንዲት ሴት ጅልባብ ባታገኝስ ጅልባብ ብታጣስ ባትሄድ ችግር አለው እንዴ? እንዳትሄድ ያደረጋት ጅልባብ ነው ማለት ነው። ይሄን የነብዩ ሰለላሁ ዐለይሂ ወሰለም ሊቱልቢስሃ ኡኽቱሃ ሚን ጅልባቢሃ ጅልባብ ካጣች ችግር የለውም ያገኘችውን ጨርቅ ላይ ጣል አድርጋ ትወጣላሉ። እህቷ ከጅልባቧ ታልብሳት እህቷ ከጅልባቧ ታልብሳት ማለት እንደሆነ ሸርሕ ሲያደርጉ እነ ኢማሙ ነወዊ ኢብኑ ሐጀር ሌሎችም ሁለት ትርጉም ሰጥተውታል። ካላት ትርፍ ጅልባብ አንዱን ታውሳት ማለት ነው የፈለጉት አሉ። ሌሎች ደግሞ ጅልባብ በተፈጥሮ በባህሪው ሰፊ ስለሆነ ጅልባቧ ውስጥ ያስገብታ አልብሳት ትሄዳሉ አለይሂ ሰላቱ ወሰላም። ይሄ የነቢዩ ሁክም ነው፣ የነቢዩ ብይን ነው። ያለ ጅልባብ አትውጣ ያሉ ይሄንኑ ሐዲስ ያብራሩ ታላላቅ የሐዲስ ሊቃውንት ከዚህ ሐዲስ ከምንወስዳቸው ቁም ነገሮች ትምህርቶች አንዱ ሴት ልጅ ያለ ጅልባብ ከቤት መውጣት እንደማትችል እንረዳለን አሉ። ልብስ የሌላት ጅልባብ የሌላት ሴት ለዒድ እንዴት ትውጣ? ውጡ ብለው አዘዋል አንቱ ረሱሉላህ። ጅልባብ ደግሞ የለኝም ስትላቸው ሁለቱ ሲጋጭባት የነቢን ትእዛዝ አክብሮ መውጣትና ያለ ጅልባብ ከመውጣት መከልከል ሲጋጭባት ነቢን አማክራለች። ካጣሽ ችግር የለውም የሆነ ነገር ጣል አድርገሽ ይቻላል፣ ዝቅተኛውን ልብስ ጅልባብ አድርጋት። ያ አብደላህ የዒድ ሜዳ ላይ የምናያቸው ሴቶች ያንተ የኔ የሱ ሚስቶች ሴት ልጆች እህቶች ናቸው። ነቢያችን ሰለላሁ ዐለይሂ ወሰለም ጅልባብ እህቷ ታውሳት እያሉ ነው። አላህ ተባረከ ወተዓላ ለሙስሊሞች ብዙ ኸይር ሰጥተዋል። ቁም ሳጥን የሚሞሉ ልብሶች አሉ። ነገር ግን አብዛኞቹ ተደራቢ ልብስ የሚያስፈልጋቸው ናቸው። እግራቸውን እስከ ባታቸው እያሳዩ የጆሮ ጌጣቸውን አንገታቸውን ሻሻቸውን ወደ ኋላ አስረው የጆሮ ጌጣቸውን እያሳዩ ይሄዱ። የጫማቸው ድምፅ ዙሪያ ያለውን ሰው የሚጠራበት ሁኔታ ላይ አለ። በዚህ አይነቱ ሁኔታ ላይ ሴት ልጅ ለዒድ መውጣትም አይፈቀድላትም፣ ሐራም ነው። በዚህ መልኩ ለብሳ ከሆነ የምትወጣው መውጣቷ ወንጀለኛ ያደርጋታል። እሷን ብቻ አይደለም ወንጀለኛ የሚያደርገው አብሯት ካጠገቧ የሚሄደው ደዩስ ባሏንም ጭምር እንደዚህ አይነት እህቱ እንደዚህ አይነት ሚስቱ ከሱ ጋር መውጣቷ ወንጀለኛ ያደርጋል። ዒድን ሰዓቱን አክብረህ የምትወጣው ነብዩ ስላዘዙ ነው። ሚስትህንም ጅልባብ እንድታስለብስ አዘዋል። ሁሉ